ይህ አሁን በሩ ነው እንደምታዩት ተገጥሟል። ሁለቱ መስኮቶቹ ደግሞ 3 መስኮት ነው። ያው ገና አልተገጠመም ማለት ነው ጋይስ። ያው ይሄ እንደዚህ ተገጠመ፣ ግን ወደፊት መስታወት ነው የሚያስፈልገው እላችኋለሁ ጋይስ። አካባቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ ከች ብያለሁ ማለት ነው በቪዲዮ ውዶችዬ። ዛሬ እንግዲህ የማሳያችሁ ያው በስደት ላይ በነገራችን ላይ ማለት ነው ስደት ላይ ሆናችሁ ብዙ ነገር አለ ማለት እኔም በራሴ ያየኋቸው ብዙ እንትን ያልናቸው ነገሮች ስላሉ ማለት ነው እና እዛ ሆናችሁ ቤት መግዛት እንዲሁም ደግሞ ለመሸጥ ቦታ መግዛት ምናምን የምታስቡ ነገር ግን ሰው የሌላችሁ እህቶች ወንድሞቼ ማለት ነው ለእናንተም በዛው ትምህርት ከሆናችሁ ብዬ ነው ማለት ነው እህቶቼ። እና እኔ በነገራችን ላይ ብዙ አመት ተቀምጫለሁኝ። ሆኖም ግን አሁን ያስጀመርኩትን ቤት እና አንዳንድ ነገሮችን የማሳያችሁ ይሆናል ማለት ነው። እሱም ደግሞ አለ አንዳንድ ጊዜ ይሄን ቪዲዮ ለመስራት እንደውም እንትን ያለኝ ምንድነው አንዳንድ እህቶች ወላሂ በጣም የሚያሳዝኑኛል። በተለይ እህቶች ወንዶችም አሉ እንደዚህ በቃ በእርግጥ ይሻላል፣ እኔ አይሻልም አልልም። ለምሳሌ አሁን እዛ ሆነን ስናሰራና እዚህ ሆነን ስናሰራ ቢቀር ለኛም እየሰራን ስለሆነ ከስር ከስር ያን ያህል ሀሳቡም ትንሽ ይቀልልናል ማለት ነው። እዚህ ግን ስንሆን ያው በተለይ እንደዚህ ገብታችሁ ስራ ካልያዛችሁ ማለት ነው እውነት ለመናገር ያላችሁን ብቻ ስለምታወጡት ሀሳቡ ራሱ እንትን ይላችኋል፣ በጣም ያደክማችኋል ማለት ይቻላል ማለት ነው። ምክንያቱም እያንዳንዷ ነገር እዚህ ያው አንተን አላችሁም። በነገራችን ላይ እንዲህ ኑሮ ውድ ነው እንዲህ ነው አልላችሁም። የእውነቴን ነው የምላችሁ እኔ ምክንያቱም ይኸው ከኢትዮጵያ ከመጣሁ ረመዳን ላይ ነው የመጣሁት። ስንት ወር ማለት ነው ጋይስ? ነው ከዛ ከመጣሁ ትዳር ያዝኩኝ ይኸው ቤት ምናምን እያሰራሁ ነው ምናምን እና ምን ልላችሁ ነው ሰው እንደሚለው አይደለም። በአጠቃላይ ኢትዮጵያ ኑሮ የእውነቴን ነው የምላችሁ ሁሉም እየኖረበት ነው። ግን እዛ እያለን ወይኔ የኢትዮጵያ ኑሮ እንደዚህ ነው እኛም መሄጃ እንደዚህ ብለን ምናምን ይሏችኋል። እና እኛም ደግሞ እንደዛ እየመሰለን ቁጭ እያልን እድሜያችንን እንጨርሳለን ማለት ነው። እና ያ አይደለም ነው ያላገባችሁ አግቡ፣ ያገባችሁ ውለዱ። ወላሂ ነው የምላችሁ እህቶች አትሸወዱ። ሰው እንደሚኖረው መኖር አያቅተንም ማለት ነው። እና ማለት ነው ምን ልላችሁ ነው እንደዚህ ሰው የሌላችሁ ሰዎች ብር ብቻ መያዝ በነገራችን ላይ ምንም እንትን አይደለም። ግን ሰው የሌላችሁ ሰዎች ለሰው ከምትበሉ ማለት ነው እንደኔ እንዳሁን አድርጉ ብዬ ነው ቪዲዮ የምሰራላችሁ። እና እኔ አሁን አሳያችኋለሁ። አሁን ያለሁት በቤቴ ነው። ሁላችሁ ቡናዬን እየጠጣሁ እንደዚህ ቆሎዬንም ቀጥ እያደረኩ ነውና አሁን እዛ ቤት እሄዳለሁ ማለት ነው ጋይስ። እዛ አስተማርኩበት ቦታ ያው ከእንትን የሰራሁት ግን በቃ አጠቃላይ 3 ክፍል ነው። ሁሉንም ብቻ የእያንዳንዱን ዋጋም ለማሳየት እሞክራለሁ። የማስመርገው ደግሞ ሰሞኑን ነው ማለት ነው ጋይስ። ያው የጭዱንም የአፈሩንም የሲሚንቶ የእያንዳንዷን ነገር ማሳያችሁ ይሆናል ማለት ነው። ለምን መሰላችሁ እህቶቼ ይሄ ነገር ይጠቅማችኋል። ለምሳሌ አሁን እኔ ምንም ቁም ነገር ሳላረግ ወይ ቤት ሳልል የሰው እጥረት ሊኖርባችሁ ይችላል። የሰው እጥረት ብቻ ሳይሆን ልትከፉም ትችላላችሁ። አንዳንድ ጊዜ እኛ አላቅም ብቻ ነው የሰው ቤት እንትን ስለሚለን ይሁን አላቅም ቶሎ የሚከፋን ነገር አለ። እኛም እዛ ሆነን ማለት ነው። ሲቀጥል እንደዚህ ቶሎ የማይረዱንም ነገር አለ ማለት ነው። እና በዛ ምክንያት እንትን አይሉልንም በቃ ማለት ነገሮች ላይ ያስተካከሉን ይችላል። ብር እያላችሁ ቤት ላትገዙ ትችላላችሁ። ቤት ስላሰሩ ትችላላችሁ። አለ አይደለ አንዳንድ ጊዜ ሰው እያለ ሰው እንደሌለ የምትሆኑበት አጋጣሚ አለ ማለት ነው። እና እኔ ደግሞ ለእናንተም ከተማራችሁበት ብዬ ነው። ብራችሁን ከያዛችሁ እንደኔ መታችሁ ቤታችሁን ቁጭ ብላችሁ በዛ በለፋችሁበት ብር ቤታችሁን ቁጭ ብላችሁ ማሰራት ትችላላችሁ ማለት ነው እህቶቼ። እና ያን እኔን ደግሞ ቤት አሳያችኋለሁ ማለት ነው። ምክንያቱም ምን አለ መሰላችሁ አንዳንድ ጊዜ አሁን እንደዚህ ጠይቃችሁ ብር ብቻ ምን ጥቅም አለው? እኔ ብር ይዤ ይሆን እንዴት ቤት ሳልሰራ አልመጣም ብዬ ምናምን ታዲያ በቃ እንደዚህ የሰው እጥረት ምናምን ነው እንዳልኳችሁ ሰው እያለ ሰው እንደሌለ የምንሆንበት አጋጣሚ አለና እና ማለት ነው እንደኔ መታችሁ ተረጋግታችሁ በተለይ ጎበዝ ከሆናችሁ ብራችሁን የያዛችሁ ከሆናችሁ ማለት ነው እንደመጣችሁ ስራችሁን ጅምር ከዛ በኋላ በዛች ባለቻችሁ ደግሞ ቤታችሁን ጅምር በቃ ቀስ እያላችሁ ያችን ነገር ታሟላታላችሁ ማለት ነው። ግን አሁን እዚህ ስንቶች እየተካዱ አሉ ምናምን አሉ። ስንቶች የጭንቅላታቸው ይለቀቃል። በጣም እነዛን ስታዩ ማለት በጣም ታዝናላችሁ። እና
ከዚህ ሁሉ ግን በቃ ሰው ምናምን ከሌላችሁ ብራችሁን ጥርቅም ማድረጋችሁ መጣችሁ ራሳችሁ ስትመጡ ማሰራት ወይም ደግሞ መግዛት ይሻላል ባይኔ ማለት ነው። እና እኔ ደግሞ አሁን እንደዛ ያደረኩትን ቤት ማሳያችሁ ይሆናል ማለት ነው ጋይስ። ይሄን ቪዲዮ ግን ላይክ ሼር እያደረጋችሁ አበረታቱኝ እሺ። እና ቪዲዮውን አሳያችኋለሁ እና እምላችኋለሁኝ ውዶችዬ፣ ይኸውላችሁ ላሳያችሁ ነው። ሰፈሬ ይሄንን ይመስላል። ደስ አይልም? ገና ክረምቱ ከመጀመሩ ማለት ነው። እና ቤት ይሄንን ይመስላል። እንግዲህ እዚህ ጋር ደግሞ መስኮቱ እንደምታዩት ገና አልተገጠመም። ይሄ ደግሞ የተረፈኝ እንጨት ነው ከግድግዱ ማለት ነው። እና እንግዲህ እውነት ለመናገር ቤት መስራት ያው አድካሚ ቢሆንም አያደክምም። በቃ ሰራዋለሁ ብላችሁ ካሰባችሁ ማለት ነው እላችኋለሁ እህቶቼ፣ እንደዚህ መታችሁ እንደኔ ማስጀመር ትችላላችሁ ማለት ነው። ይኸውላችሁ እዚህ ጋር ከፊት ለፊት ሁለቱ በሮች ያው ተገጥመዋል። ገና ያው መስታወት ምናምን የሚያስፈልጋቸው እንጂ መስኮቶቹ ደግሞ እዛ ጋር ካያችሁት መቃና ገዝቻለሁኝ ለመስኮቶቹ እንደዚህ ለማድረግ ማለት ነው። ያውላችሁ እዛ ጋር እና ይኸውላችሁ 3 ክፍል ነው። 3 ክፍል ነው በነገራችን 3 በር አዝዤ 2 ነው ያዘዝሽው አለኝ። እንግዲህ ምን ማድረግ አልችልም ብዬ እላችኋለሁኝና እህቶቼ ይህንን ይመስላል። ግን በቃ የተለያዩ ዋጋዎቹን የምትፈልጉ ካላችሁ ንገሩኝ። እንደዚህ እያሰራሁ እምነግራችሁ ይሆናል ማለት ነው። እና ጭክን ብላችሁ እንደዚህ በሬንስ በነገራችን ላይ በሬን እንዲታያችሁልኝ እና ይኸውላችሁ 3 ክፍል ኢትዮጵያ ላይ ገብቻ አስጀምሬያለሁ። ዱአ አድርጉልኝ። እንዲሁም ደግሞ ይሄንንም ላይክ እና እምላችኋለሁ ጋይስ፣ ያው ቪዲዮውን እንዳሳየኋችሁ ነው ማለት ነው። ያው እኔን ደግሞ አበረታቱኝ፣ ላይክ ሼር፣ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ሞኔታይዝ እንዲሆንልኝ አግዙኝ ማለት ነው። ያው ይሄ ቤት አልቆ እንድታዩት ማለት ነው። ለመናገር ያው ቤት ለመስራት ብዙ ፕሮሰሶች ያስፈልጉታል ማለት ነው። እና ኢንሻአላህ አሁን ጭድም አፈርም ሰሞኑን እናስመጣለሁ። እነዛን ደግሞ ከነዋጋቸው ምናምን ያው መረጃ የምትፈልጉ ትኖራላችሁ፣ ቤት ለማሰብ ያቀዳችሁ ትኖራላችሁ። እንዲሁም ደግሞ መረጃ የምትፈልጉ እያሰራችሁ ያላችሁም ስለምትኖሩ ያንን መረጃ ያው እያንዳንዱ እናንተ መጠየቅ የምትፈልጉትም ደግሞ ካለ ኮሜንት አድርጉልኝ ማለት ነው። ያው ቤቱን አሳይቻችኋለሁኝ። በሩንም እንደዚህ ኖርማል ነው፣ ገና እንትን ያለው ብዙ መስታወት ምናምን ያስፈልገዋል። የመስኮቶቹም ደግሞ ያው ሁሉም መጥተዋል፣ ግን ያው መቃን ምናምን ገዝቻለሁ። የመቃንም ዋጋ ከፈለጋችሁ የሱንም 2 አይነት መቃን ነው ያለው። ምንና ምን ነበር ወዴ? የጽድና የባህር ዛፍ ማለት ነው። የሁለቱንም ዋጋ ከፈለጋችሁ የምንነግራችሁ ይሆናል ማለት ነው። እና ኢንሻአላህ አሁን ደግሞ ሰሞኑን አፈርም ጭድም ሳስመጣ ያለውን ነገር ሲቦካ ምንም ሲል ያለውን ነገር የምናሳያችሁ ይሆናል። እና ከመጀመሪያው እስከ መጨረሻው ያለውን ነገር ከዚህ በኋላ አብረን የምናየው ይሆናል ማለት ነው ውዶችዬ። እና አላችኋለሁኝ እናንተም አግዙን ማለት ነው፣ ቻናሌ ሞኔታይዝ እንዲሆንልኝ እላችኋለሁኝ። ያው ሌላ የምለው ነገር የለኝም። አጣር እያደረኩ ነው እንደዚህ ቪዲዮ ለመስራት ሞክራለሁ። ግን እናንተ ሲሚንቶ የሚሆን አዋሻው እናስመጣለን። ሲሚንቶ እንኳን አለኝ በደህና ጊዜ በዛ አድርጌ ገዝቻለሁኝ። ግን ያው አሸዋ ምናምን አሁን አስመጣለሁ፣ አፈር አስመጣለሁ፣ ጭድ ምናምን ብዙ የሚያስፈልጉ ነገሮች አሉና እነዛን ነገሮች ሳስመጣ ምናምን ያው መረጃ ወደ እናንተ ሼር አደርጋችኋለሁ ማለት ነው። እንዳልኳችሁ ማንኛውንም ጥያቄም ሆነ መረጃም ሆነ የምትፈልጉት ካለ ኮሜንት አድርጉልኝ። በዛም ዙሪያ ደግሞ የፈለጋችሁትን ቪዲዮ እሰራላችኋለሁ ማለት ነው። እና ጋይስ እንዳልኳችሁ እንደዚህ ብር ኖሯችሁ ሰው ማን ያሰራልን? ብር ብቻ በቂ አይደለም። እንደዚህ ነው የምትሉ እህት ወንድሞቼ፣ እንደዚህ ሀገራችሁ ብሩን ከያዛችሁት ማለት ነው። እንደዚህ ሀገራችሁ ላይ ስትመጡ በተለይ ሆነች ትንሽ ቢዝነስ ለራሳችሁ ለእጃችሁ ሰርታችሁ ከፍታችሁ በዛች ብር ደግሞ እንዳቅማችሁ ማለት ነው። ይሄን እንዳያችሁት ያው 3 ክፍል ነው። 1 ክፍልም ትሁን 2 ክፍልም ትሁን 3 ክፍልም ትሁን እንዳቅማችሁ በራሳችሁ በደረጃችሁ ማለት ነው። ያችን ራሳችሁ ቁጭ ብላችሁ ሀገራችሁ ላይ ዋናው ቦታ ነው። ቦታ ካላችሁ በፈለጋችሁት በመጠን አድርጋችሁ በራሳችሁ በገንዘባችሁ ልክ ማሰራት ትችላላችሁ ማለት ነው። ዋና ቦታ ነው እና አብሽሩ፣ ጠንክሩልኝ እላችኋለሁኝ ውዶችዬ። አመሰግናለሁኝ። አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።